ወዳትን እናቴንም እና ግሬንም አንድ ቀን አጣሁኝ። እስኪ ሪፖስት ሼር እያረጋችሁ ከአኑሻዬ የሚለውን እስኪ ስሙ፣ እስኪ ንገራቸው። እስኪ ምንድነው የተፈጠረብህ? ምንድነው የሆንከው? ውድና የተከበራችሁ የኢትዮጵያ ሕዝብ በሙሉ 6ኛ ዓመቴ ሊመጣ ነው። ግሬን ከተጎዳሁኝ ኳስ ተጫዋች ነበርኩኝ ደሴ ላይ። በዛኑ ቀን የምወዳትን እናቴንም እና ግሬንም አንድ ቀን አጣሁኝ። አሁንም በአንድ ግሬ ነበር እያነከስኩኝ የሚሄደው። ክራንች ተሰብሮ ወድቄ መንቀሳቀስ አልችልም። እንደምታውኝ እየተንቀጠቀጠ ነው እግሬ። ስለዚህ እዚህም ኢትዮጵያ ውስጥ ሕክምናም ጥቁር አንበሳ ሞከርኩኝ። በውስጥ የደም ካንሰር አለብኝ ሆሞፊሊያ የሚባል እሱ ደግሞ እዚህ ካለብህ ኦፕሬሽን ማድረግ አንችልም ተብያለሁኝ። እባካችሁ ድረሱልኝ። ወጥቼ ውጭ ሀገር መታከም አለብኝ። ማንም የለኝም፣ እናትም አባትም እህትም ወንድምም የለኝም። ሰው አይቶኝ ነው ከቤት ያወጣኝ። መንቀሳቀስ አልችልም። ሚኪ ልቀመጥ መስ እሺ ወንድ ማለት ናና አይዞ 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 ወንድሜን አይዞ 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 አይዞ። በስማ ይሄንን ቪዲዮ ጤነኛ ሆነ ምንም በሽታ ሳይኖርብህ የምታማር በኢኮኖሚካል ችግር እንግዲህ ዝም ለተመልከተው ሪፖስት ሼር ማድረግ አንድ እርዳታ ነው። በዛ ምክንያት ያው ከጥቁር አንበሳ ሪፈር ተጽፎልኛል። እኛ መስራት አንችልም። ሆሞፊሊያ የሚባለው ጀስት በመርፌ በተወጋን ቁጥር ደማችን ፈሶ የማለቅ ባህሪ ያለው ማለት ነው። እና መርፌ ባለፈው ተወግቼ እንዳለ ብልዝልዝ ብሎ ነበር። አሁን መርፌ በተወጋውበት ምክንያት ይሄ ሁሉ አብጦ አሁን ይሄኛውን እጄን ያዘኝ። ይሄኛውን እጄን ፓራላይዝ ያደረገው ማለት ነው። እና በሽታው በጣም ከባድ ነው። ወደ ውጭ ሀገር ሂጄ እንድታከም ሪፈር ተሰጥቶኛል። አሁን ያንን እኔ አቅሜ አልቻለም። ወደ 2 ሚሊዮን ብር ተጠይቄያለሁ። 2 ሚሊዮን ብር አይደለም ለኔ 50 ብር ሩቅ ናት። ራሴን በቀን ዳቦ መብላትም አልችልም። ወጥቼም የሆነ ነገር ማድረግ አልችልም። አዱኑኝ፣ የምር አዱኑኝ። እኔ ተንበርክኬ ለምናችሁ አዱኑኝ። አቅሜም ሰርቼ እከፍላችኋለሁ። ወላሂ ራስም ሰርቼም ቢሆን እከፍላችኋለሁ። ብቻ እኔ አዱኑኝ። በሁለት እግሬ ልቁም። እንደ ልቤ ሽንት ቤት ልግባና ልሽና፣ እንደ ልቤ ተጸዳጅ ችሉታ። ሰው የለኝም። ብድግ አድርጎ ከመቀመጥበት ወንበር ብድግ አድርጎ እዛ ሽንት ቤት ላይ የሚያስቀምጠኝ እኔ ሰው የለኝም፣ ማንምም የለኝም። እናትም አባትም እህትም ወንድምም ሆናችሁ ድረሱልኝ። ብቻዬን ቀርቻለሁኝ ባዶ ቤት ውስጥ። አሁንም ሰው አግኝቶ ነው እዚህ ሕክምና እንዳረግም እንቅስቃሴ የተጀመረልኝ እንጂ ተስፋ ቆርጬ ነበር። አላህ እንዳረገኝ አርገኝም፣ ከገደለኝም እዚሁ ባዶ ቤት ውስጥ ይግደለኝ ብዬ እዛ ቁጭ ብዬ ነበር። አሁን ነው እንደገና ወጥቼ እንቅስቃሴ የጀመርኩትም። ባካችሁ ድረሱልኝ። ይሄን 2 ሚሊዮን አሳቁልኝ። እንደ ሰው ቁሜ ልሂድ፣ እንደ ሰው ልራመድ፣ እንደ ሰው ቆፍሬ ልብላ። ይሄንን ነው የምላችሁ። በአቅማችሁ የቻላችሁትም 100ም 200 ብርም አድርጋችሁ ድረሱልኝ። አዱንኝ እህት ወንድሞቼ ማለት ነው። ይሄንን ቪዲዮ የምትመለከቱ በጠቅላላ ሪፖስት ሼር ማንድ እርዳታ ነው። ይሄን የመሰለ ልጅ እንግዲህ እንደዚህ ውልክፍ ብሎ ያስቀረው እንደው በሽታ ነቅለን እንጣልለት እንችላለን። እንደው ዝም ብለን 200 ብር እንኳን ቻሌንጅ አድርገን አያቅተንምና አባካችሁ ይሄን ቪዲዮ የምትመለከቱ በጠቅላላ ለልበቀና ለመልካም ሰዎች ይሄ ቪዲዮ እንዲደርስ ሼርም ሪፖስትም አንድ እርዳታ ነው። ሁላችሁም ተባበሩት ባካችሁ። በድንግል ማርያም ስም በአላህ በኢየሱስ ክርስቶስ በሁሉም እለምናችኋለሁ። እባካችሁ ብዙ አመት ሲሰቃይ የነበረ ወንድም ነው። እባካችሁ ድረሱለት። ኳስ በምንጫወት ጊዜ ከወልዲያ ጋር እየተጫወተን ነበርና ኳሱን ሊቀማኝ ሲል ሸርታቴ መታኝ። አያት አንተ የምን ተጫዋች ነበር? ደሴ የደሴ ከነማ። እዛው እየተጫወትኩኝ ነበር። ወደ ክለብ ልገባ ነው። ኦኬ። ከዛ በሸርታቴው እዚህ ላይ መታኝ። አያት ጠባሳዋለ ተሆነ። እዚህ ላይ ሲመታኝ የኔ እዚህ ክቧለች አይደለ? ወደዚህ ወጣ። አያት እዚህ ከፈጎል። ወደዚህ መጣች። እዚህ ጋር መታኝ። ወደዚህ ሸሸ ማለት ነው።
አሁን ይሄ ባዶ ነው። አሁን እዚህ ይሄ ጉልበትህ እየተበላ ነው አለኝ ማለት ነው። ይሄን እንደዚህ እየተገጣጠመ እየተበላ ነው። ቶሎ ወደ ቦታው ማስገባት አልተቻለም። ይሄን የኔ በወጌሻ ምናምን አይቻልም። ህመሙም አለብኝ ይሄ ደም ካንሰሩ ማለት ነው። ሆሞፊሊያ ደም ካንሰር ከዛ በፊት ነው እንደዚህ ያ ስትወለድም ጀምሮ ህመሙ ይኖርብሃል የነበረበት። እንደዚህ አድርገህ ቆንጥጥ ብታረገኝ አሁን ከዚህ እስከዚህ ድረስ ደም ይፈሳል በቁንጥጫ ብቻ ማለት ነው። ከዚህ እስከዚህ ድረስ ደም ይፈሰው የማለቅ ባህሪ ያለው ማለት ነው። አሁንም ይሄን እንደማንኛውም ሰው በቃ ባለኝ ክብደት ወደኩኝ ይሄኛው እግሬ ከዛ ይሄ ውስጡ እንትን ብሏል አለ እየተበላ ነው አለኝ። ይሄኛው ጤነኛ ነው ጤነኛ ይመስላል። ያው አሁን እዚህና እዚህ ደም አለ በዛ በህመሙ ምክንያት ወድቄ አሁን በ2 ወሬ 3 ወሬ ነው እንደዚህ ኮንኩኝ። አሁን ይሄም ነገ ዛሬ እየተባለ ነው እንደዚህ ሁኜ የቀረሁት። ይሄንንም ልክ እንደዛው ማለት ነው።